ይሄ ሰው የአስማት ፋኖስ በአንድ ሳንቲም ብቻ ገዛ። ፋኖሱን ሲያሸው በድንገት ራሱ መንገድ ላይ አገኘ። በአውቶቡስ ሊገጭ ለጥቂት ሲቀረው በሚቀጥለው ሰከንድ ደግሞ ጥይት መተኩሻ ክልል ውስጥ አረፈ። ሰውየው ብልህነት ተጠቅሞ ፋኖሱን በድጋሚ ያሸዋል። በዚህ ጊዜ ሀብታም ሴቶች መካከል ራሱን አገኘ። እረፍት አገኛለሁ ብሎ አስቦ ነበር። ነገር ግን የሴቶችን ረሃብተኛ እይታ ሲመለከት ደንግጦ ፋኖሱን በድጋሚ ያሸዋል። በሚቀጥለው ሰከንድ ጥቁር ማፊያ ቡድን የግል መሪ መታጠቢያ ቤት ውስጥ ራሱን አገኘ። በሰከንዶች ውስጥ በሁሉም አቅጣጫ ተከበበ። የማፊያ መሪዎችን በጥርጣሬ ይመለከቱት ጀመር። በዚህ ጊዜ በቀጥታ ወታደሮች ወደ ተሞላበት የጦር ሜዳ ተላለፈ። መሬቱን እንደረገጠ ከሁሉም አቅጣጫ ጥይት ይዘንብበት ጀመር። በድንጋጤ ውስጥ ያለ ፋኖሱ ከእጁ አምልጦ ጠፋ። እንደ እድል ሆኖ አእምሮን ተጠቅሞ ዛፍ ላይ ወጣ። ሆኖም ለማረፍ ጊዜ አላገኘም። አንድ እንጨት ቆራጭ ዛፉን ቆረጠው። ዛፉን እንደታቀፈ ሰውየው ወንዝ ውስጥ ወደቀ። ዛፉን ይዞ ስለነበረ ባይሰምጥም አደጋው ግን ገና አላበቃም ነበር። ከፊት ለፊቱ 100 ሜትር ከፍታ ያለው ፏፏቴ ነበር። ከዛፉ ጋር አብሮ ከፏፏቴው ላይ ተፈተፈተ። ነገር ግን ምንም አልሆነም። አይኑን ሲከፍት አንድ የእንጨት ፋብሪካ ውስጥ እቃዎችን የሚያንቀሳቅስ ማሽን ላይ ራሱን አገኘ። ለማምለጥ ቢሞክርም ማሽኑ ወደፊት ገፋው። እንደገና አይኑን ሲከፍት የቁም ሳጥን ፋብሪካ ውስጥ ነበር። በዚያው ቅጽበት አንድ ቁም ሳጥን ተሰርቶ ተጠናቀቀ። አሁን በዚያ ቁም ሳጥን ውስጥ ሆኖ